ተውባ አላህ Subhanahu Wa Ta'ala ብዙ ወንጀል እንደምንሰራ ስለሚያውቅ ቁርአን ላይ ተመለሱ ይለናል ወደ አላህ Subhanahu Wa Ta'ala ተመለሱ እናንተ ሙእሚናን ይላል يقول الله تبارك وتعالى الله سبحانه وتعالى من إلال يا أيها الذين آمنوا توبوا إلى الله توبة نصوحا يا الله إن أنت يا أمناتشو مؤمنان وي ودى الله توبة نصوحا ترت عليك مملس تملسوا بزوهن جلال لنباتشو قن ودني تملسوا توبة نصوحا متبالوا على علماء لها معانيين على ولا ترجمالات نصوحا ميلو توبة نصوحا يالات ولا ترجمالات على علماء عندنا من مالتنا التوبة الشاملة ሙሉ የሆነ ተውባ ማለት ነው ከየትኛውም ወንጀላችን ከየትኛውም ካጎደለው ጉዳይ ነሱ ጥርት ብላችሁ ተመለሱ ተግባባ ኸምር የጠጣ ኸምርን ተውብተ ከሆነ ሶላት ማዘግየትን መተውበት አብረምሽ ነሱሃን ጠቅልል ያለሽ ተውበት ሁለተኛው ማዓናሉ ጀሚል للغايه በጣም የምታመርናት ምን አሉ ነሱሃን የሚለው ሙሽተቀቱ من النصيحه نصوحان የሚለው ይህ ቃል በአረበኛ ሙሽተቅ ነው የተራባ ነው ነصح ينصح نصوحا صرف የቀራችሁ ሰዎች ታውቁት ይሆናል ከዚህ የተራባ ግስ ነው ነصح ነው መከረ ከሚለው የተራባ ግስ ነው ተግባባ ስለዚህ ምን ማለት ነው አሉ እቺ ተውበቱ አሉ ሰውየው የተውበታት ተውበት ሌላ ጊዜ ወደ ወንጀል ሊወድቅ ሲል ራሷ እቺ ተውበት ተንሰሑ ትመክረዋለች ይተግባባ ነው ومن قوتها كتنكاروا كتوبته تنكارانت سويون ሌላ ጊዜ ወደ ዛውንጀ ሊመለስ ሲል ያቺ የተውበታት ተውበት ያለቀሳት ዙራ ታነቀዋለች توقظ ታነቀዋለች ዙራ ተውበተ ነሱሃ ማለት ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን ይላሉ ان الله عز وجل يبسط يده بالليل ليتوب مسيء النهار الله سبحانه وتعالى بلليت الجن يزنت يمارت الجن يزرقال لمن ليتوب مسيء النهار كان وانجلي سرا الله يمس بما تودسو اندي ملس ويبسط يده بالنهار ليتوب مسيء الليل بلليت دمو الجن يزرقال لمن بكان الجن يزرقال لليت سيامسوت يده اندي توبتو علماء من يلال والله رزقاتشن እንኳን እንደዚህ ያልተለቀቀም ይላል የተውበት በር 24 ሰዓት ክፍት ነው ይተግባባን የተው አላህ ይጠራን ወጀን ዘርግቻለሁ ኑ ብዙ ወንጀል ሰራችሁ አላቃለሁ ኑ ወደኔ 24 ሰዓት ሙሉ በሬ ክፍት ነው لا اله الا الله ከዚህ በላይ አዛይ ጌታ አለ ኢኽዋኒ سبحان الله سبحانه وتعالى لباروچو حقيقة رحيم يونا جيتان بطعم هزاي جيتان ميقرماتشو حديث لنقراتشو كما في صحيح مسلم من حديث عمر بن الخطاب قال عمر بن الخطاب زقبوت صحيح مسلم لي بتزقبوا حديث لي من يلالو مسلاتشو عندي يلال كنبي صلى الله عليه وسلم قال قومن يال تسبسبا كنبي صلى الله عليه وسلم حرب الهوازين የሐዋዚን ጦርነት አብቅቶ ምርኮኞች ህፃናት ሴቶች እዛ ተሰብስበው ነበር ነብዩ ሰለላሁ ዐለይሂ ወሰለም ሶላዋት ኢንሻአላህ ማውረድ አለበት اللهم صل على سيدنا محمد وعلى ال سيدنا محمد ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ጋር ቆመው ይያሉ ምን ይላል فاذا امراه من السبي تبحث وليدا لها وتسعى عندي ሴት ልጇን እየፈለገች እየሮጠች ትመጣለች ስዕሉን ተመልከቱት እንዴት እንዳስቀመጡት ሐዲስ እየሮጠች ትመጣለች ልጇን ፍለጋ ነው ከዛ አንዱን ህፃን ታነሳዋለች ልጇ አይደለም መልሳ ታስቀምጠዋለች ሌላ ልጅ ሩጣ ታነሳለች ልጇ አይደለም ትጥለዋለች حتى وجدت صبيا واخذته ثم ضمته الى صدرها والقمته ثديها ከዛም ልጇን ስታገኘ አብራኳን ክፋይ ልጇን ሩጣ አነሳችውና አንባውን እየጠራረገች ጡቷን አፍ ውስጥ ጨመረችው ይህን የሚገርም የእናት ፍቅር የተገለጸበትን ክስተት ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቹ ጋር ስለነበር فالتفت الى اصحابه وقال ወደ አስሐቦች ዞር አሉና ምን አሉ አተረውነ هذه
طارحة ولدها في النار ይቺ ሴት ሳት አቀጣጥለን እንዲህ ጓጉታ ናፍቃ ያገኘችው ልጇን ሳት ላይ ጣይ ብንላት ትጥለዋለች እንዴ አሉ ሰሃቦች ምን አሉ قالوا لا لا وهي تقدر على الا تطرحه يا رسول الله لا አጥለውም يا الله መልእክተኛ እንዴት አንጀታው ቆርጦ ትጥለዋለች ሳት ላይ ነብዩ ሰለላሁ ዐለይሂ ወሰለም ዘሩና لله أرحم بعباده من هذه بولدها الله سبحانه وتعالى لباروچو እቺ እናት ለልጇ ከተንሰፈሰፈችው በላይ እንሰፈሰፋል አዛኝ ጌታ ነው ያለ እጄን 24 ሰዓት ሙሉ ዘርግቻለሁ ኑ ባሮች እያለና ያለ እየተግባባ ነው ወንድሞቼ سيدنا علي ابن ابي طالب من ይላሉ መሰላችሁ والله ይላሉ ያላህን ረህመት ሲገልጹ እኔ يوم القيامه ሒሳብ የሚተሳሰብ ይሄን ወንጀል ሰርታል ይሄን ሶላት አጉድላል ብሎ የሚተሳሰብ እናት አባትህ ይሁኑ ቢባል አልፈልግ ማን እንዲሆን ነው የምፈልገው አላህ Subhanahu Wa Ta'ala እሱ ይበልጥብኛል እሱ ቢተሳሰበኝ ነው የምፈልግ አተረውና رحمة الله ይህ አዛይ ጌታ ነው እጅ ዘርግቻለሁ ኑ እንዳጎደላችሁ አቃለው የሚለን እየተግባባን ነው ለዛ ነው ነብዩላህ ይላሉ ኢነ ረቢ ረሂም ወዱድ የኔ ጌታ አላህ አዛኝና ባሮችን ወዱድ ነው አፍቃሪ ጌታ ነው ይህ ጌታ ነው እንግዲህ ኑ እያለ የሚጠራን